ስደውልልሽ ቤት ነኝ ብለሽኛል ነበር። እዚህ ምን ታደርጊያለሽ? ምንድነው ይሄ አለባበስ ደግሞ? ሰው ምን ይላል እንደዚህ ተዝረክረከ ከኔ ጋር ስትቀመጥ? ታውቂያለሽ እኮ ያለኝን ልብስ። ደግሞ ዛሬ ኢንተርቪው ስለነበረብኝ በእኔ ቤት እኮ መዘነጥ። ሁሌ ኢንተርቪው፣ ሁሌ ተስፋ። የጓደኞቼ ማላገጫ አታርጊ። ሰው እየጠበኩ ነው። ከቻልክድ ይኸውልሽ እኔ ፍቅር ትንሽ ብቻ ታገሽኝ እንጂ ስራ እንዳገኘው ችግር የለውም። እኔ ታገሳለሁ። ብቻ አሁን ሂድ። አሁን የሚመጥነኝ ሰው እየጠበኩ ነው። መኪና ያለው ሀብታም ብትሄድ አይሻልም? ምን? የኔና አንቺ ፍቅርስ? የኔ ፍቅር አይ ቆንጆ የኔ ፍቅር ቆየው ብሳር። ይሄ ደግሞ ማን ነው? ለማይ ነው እንዴ? አዎ አንተ አስማም እንዴ? እግዚአብሔር ይስጥልኝ። እኛ እንሂድ። ቆይ ወጣቱ እኮ አይሰራም። እንካችን ሳይጠጣባት ዛሬ አጣ ነገ ያገኛል። ያገኘም ማጣቱ አይቀሬ ነው። ግን ሁሉንም ነገር ለፍቅር ብንቶ መልካም ነበር። ጊዜ ክፉ ነው። የናቅሽው ፍቅር ዋጋ ያስከፍልሻል። ለካ አብድ ነው ለማይ መስሎኝ። አንተ ስራን ስጨርስ መኪናው ቢሮ አስቀምጥ ተብለኝ እንዴ? መኪናው እኮ የድርጅት ነው ያንተ አይደለም። ይቅርታ ቦስ። አምጣ ቁልፉን። ከዛሬ ጀምሮ ከስራ ተባረሃል። ውሸታም! ያንተ ያልሆነ መኪና ነው የኔ ነው ብለህ ምትጎራ? አቦ ወደዛ ለራሴ ስራዬን አጥቻለሁ። ባለጌ ነሽ ጆሲ። ይቅርታ። እቺን ሻይ ጠጭባት። तू ही अखियों की ठंडक, तू ही दिल की है दस्तक और कुछ